right? Motel 6 is still up to like fucking $60 right now. ወደ ሰሜን ላለ ወደ ዌስት ኮስት ደግሞ ሪኖ ነቫዳ ማለት የሸርሙጣ ከተማ ነው ታውቃለህ። ነቫዳ ስቴት ማለት አሜሪካ ውስጥ ኪያ ሚቲ አሜሪካ ውስጥ ሪኖ ነቫዳ ስቴት ማለት ሽርሙጥና የሚፈቀደው አሜሪካ ውስጥ ነቫዳ ብቻ። ዮኒ ሴጋ የሚኖረው ካሊፎርኒያ አይደለም፣ አትሳሳቱ። ካሊፎርኒያ የሄደው የዛኔ ዮኒ ሴጋ ቂጡን በተበዳበት ዘመን 5 ዓመት ዲሲ ቂጡን ሲበዳ እስር ቤት ውስጥ ጌዎች ራይት አልነበረ። ጌዎች የነበሩት የት ነው? ሳን ፍራንሲስኮ ካሊፎርኒያ ፍራንሲስኮ ነበሩ። የቂጡ ትል እንዲወጣ ሳን ፍራንሲስኮ ከላኩት ሰዎች መሃል ሃራ የሚባል የአማራ ታጋይ በነፍስ አለ። ሙሉ ንግግሩ አለ፣ የሞጣ ንግግር አለ። አማሮች ብር አዋጡ። ልጁ ቂጡ በጣም ያፈስ ነበር። ድብልቅልቁን ጥቁሮች አወጡት። በጥቁር ጀላ ጥቁር እባብ በመሰለ ጀላ ቂጡን ሲበዳ እብድ ነው እስር ቤት ውስጥ ማለት ነው። ዮኒ ሴጋ እንደዚህ አይነት ሰው አእምሮ አይሰራም። ቂጡ የተበዳ ሰው አቋም አይኖረውም። አሁን አማራ ካለ አማራ ብሎ አይቀጥልም። ቡሽቲ ከሆነ ይወላውላል። አንዴ ኦሮሞ ይሆናል፣ አንዴ ወደዛ ይሆናል። ዮኒ ሴጋ በዛ ደረጃ ሀጫሉ እንዲሞት ሲመኝ የነበረ ሰው፣ ዮኒ ሴጋ ጀዋር እንዲሞት ሲመኝ የነበረ ሰው። እኔ ደግሞ ኦሮሞች እንዴት ነው አንድ ኦሮሞ ሰው እንዴት ነው ቁጭ ብሎ ኦሮሞ የሚያሰድበው? ኦኬ አንዴ በስተት ሁለት ወይንም ተገፍቶ ምናምን ሊያደርግ ይችላል። እንደዚህ አይነት ኦሮሞች ደግሞ አሉ። እንደዚህ አይነት የሻርሙጣ የኦሮሞ ሻርሙጦች ነፍ ናቸው። ነፍ ሻርሙጦች አሉና በኦሮሞ ስም የምትንቀሳቀሱ ሸሌዎች ለዮኒ ሴጋ ኢንፎርሜሽን መላክ አይደለም የእምሳችሁን ቁርጭራጭ እየቆረጣችሁ በፖስታ ላኩበት። በዚህ ልጅ ጉዳይ አንድ ነገር የምቀየሩት ነገር የለም። የመንግስት አቋም የመንግስት አቋም ነው። መንግስት ፍርድ ለሁሉም ባለበት ነው የሚፈርደው። ምንም የሚመጣ ነገር የለም። ገሏታል ብሎ መንግስት ካመነ ይፈርድበታል። ፍርዱን ተቀብሎ ይታሰራል። ካልገደላት ደግሞ ፍትህ ያገኝና ይለቀቃል። በነ ዮኒ ሴጋ ወሬ የሚመጣ ነገር የለም። አንድ ነገር ማለት ነው። እኔ አሁን የኔ አንድ አቋም የኦሮሞ ልጅ ፍትህ ከነ ዮኒ ሴጋ ከኦሮሞ ጠሎች ሀጫሉ ሞቷል ጀዋር ይደገማል ከሚሉ ሰዎች ፍትህ ሊያገኝ አይችልም። ፍትህ ሰጪ ማለት ፍትህ አይደለም ሊሰጥ። ዮኒ ሴጋ ከቤት ተባረው በየሞቴል ሲክሱ የለመደበት የእስር ቤት ኤክስፔሪንሱ ብድ በጣም ጨምሮበት በጣም ሲበዳ ስለነበረ ቂጡን ታሞ ሆስፒታል ነበር 1 ወር በሙሉ ፊንጢጣ ወርዶ ፊንጢጣውን እያሰፋ ነበር። ኢዳሌ ተከፍሎት ይሄን ነገር እያደረገ መሆኑን በምን ታውቃለህ መሰለህ? እንትን ቀየረ። የመጀመሪያ እቺ ልጅ ሞተች ተብሎ በተዘገበበት ሰዓት ላይ ሆቴል ቀየረ። ገባክ አይደለ? ይሄ ልጅ አንደኛ እውነት እናውራ ከተባለ ዳሌ ሳይከፈለው ወጥቶ የሚያወራል ሰው አይደለም። ለእኔ ትነግረኛለህ። እኔ ልንገርህ ዮኒ ሴጋ እኔ በቲክቶክ ብር እናቱን ልብዳ የዛኔ ማለት ነው ልጅቷን ብር ጠይቋታል። ቮይስ ልኮላታል። እኔ አታውቂኝም እንዲህ አስቀዘንሻለሁ ምናምን። በምላስ ነው ሰው የምታስቀዘነው አንተ ቡሽቲ፣ በምላስ ሴት እኮ ናት በምላስ ሰውን አስቀዘናለሁ ብላ የምታስብ። እኛ እኮ ለእናንተ መልስ ለመመለስ መጠን እንጂ እናታችሁ ለብዳላችሁ ምድረ የእኛ ሰገጤ የላምረኞች ራሱ ሹጣም ዘርማንዘራችሁን የሚያኖር ፋሚሊ ነው ያለን። 7,000 8,000 ሰራተኛ ደሞዝ እየከፈልን ነው የምናኖረው። 8,000 አባወራ ነው የምናኖረው። ለምጣም ዮኒ ሴጋ ግን አንድ እናትን እንኳን ከቀበሌ ቤት ማውጣት አልቻልክም። ድሃ ጥንብ ድሃ፣ የድሃ ልጅ እናትን ልብዳ። ድሃ የሚሆነው ከብት ስለሆነ ስለማይሰራ እምስ ስለሚወድ ተኝቶ ስለሚያድር ቂጡን ደፍኖ እየፈሳ መሬቱ ስለሚነጋበት ነው። ሀብታም የሚሆነው አንዱ ዓለም ሀብታም ነው። ባይዘ እኔ የገንዘብ ችግር የለብኝም ማለት በዚህ ደረጃ እንትን የሚል ሰው አይደለሁም። በጣም ሰው የማይመስሉ የዮኒ ሴጋ ሚስት አሁን ሰው ትመስላለች። የሆነ የሰፈር ቦዘኔ ወንድ ጠዋትና ማታ ጫት ቅሞ ጉንጩ የፉጨት አስተማሪ ሲመስል ወደ ውስጥ የገባ ሴት አይታችሁ ታውቃላችሁ? ታውቃላችሁ? ነው እንደዛ አይነት ሴት እና ይቻላል። እኔ እንደ ዮኒ ሴጋ አይነት የፉጨት አስተማሪ መሰለች ጠፍታ የተገኘች ቢላዋ የምትመስል መግል ፊት ማለት ነው። መግላም ልጆች ያለው ሰው እንደ ዮኒ ሴጋ ቆይ ለኢትዮጵያ ሰው ለመከራከር አንተ መጀመሪያ እንደ ኢትዮጵያዊ መች ዶሮ ወጥ በልተህ ታውቃለህ? ቡሪቷ የምበላው መቼ የኢትዮጵያ ሴቶች ጋር ተኝተህ ነው አንተ? ኢትዮጵያ ሴቶች እንጀራ ብልቶ የሚያውቁ ፈርሳ የምበላው
የአንድ ብር ቡሪቷ መበላው አሜሪካ አንተ ግማታ አንተ ጥምብ የሞትክ እከካም ለምጣም የቂጥ ፊንጢጣ እናቱ ፈንድቶ ፊንጢጣ ለማሰራት የአንድ ወር ድሮ ከሚስት ጊዜ ሄዳለሁ ማዕከላዊ ሰው ላይ ማለት እንደዚህ አንዳንዱ ዓለም አይነት ሰው ጋር ሄጄ ሳላይ ሳይሆን ሄዳለሁ። ግን ዮኒ ሴጋ አሁን ድረስ ሰው ያውቀዋል። ፍራውልም ማለት ፍራውልን ቂጡን ወያኖች ማለት ነው ለአብን አረጋይ ለዚህ ለፍራውልማ ቆንጆ ነው። ስሙ ደግሞ ሌላ ስም አለ። ቂጡን እየበዱ የሚያስረጩት ቡሽቲ አሁን አገቧት ሚስት የሚላት ልጅ ቁጥሩ አሁን ላለኝ ሐዋሳ የሱ ጥንብሸሌ ማለት ነው። ዝም ብሎ ርካሽ ልጅ ቆለጥ የለውም። ፍራውል ልንገራቸው። ፍራውል ሮዝ ሮይዝ የምትባል ልጅ ላስ ቬጋስ ይዞ አልቤርጎ ገብቶ ቁላ አልቆም ብሎ ተንበርክኮ እያለቀሰ ልጅቷ የ6 ዓመት ልጅ ሆና ነው ከኢትዮጵያ ወጣችው። ምንም የምታውቀው ነገር የለም። ስለ መጽሐፍ ቅዱስ እግዚአብሔር ስለሚባል ነገር የምታውቀው ነገር የለም። ተንበርክኮ ይለምንኛል። ተንበርክኮ እግዚአብሔር ሆይ መጽሐፍ ቅዱስ ቁላ ካልቆመ እግዚአብሔር ነው እናትን ቁላህን እየሳቡ ቂጥን ስለበዱን አንተ ቡሽቲ ቂጥ ላይ እየተፉ ማለት እየሰበከኝ አደረጀት እየሰበካ የመመር የዛሬ 2 ዓመት ቲክቶክ ላይ አምጥቻል ማለት እያለቀስ አንተ ሴት ልጅ የምታስረጨው እያለቀስክ ነው። ሴት ልጅ እምሷን በልቅጠ የበዳ ጉሮሯን ይዘህ በጥፊ ቂጧን እየደበደብክ ነው የምታስረጫት። ሹጣ ቡሽቲ ቆለጣ አይቆም። እዚህ ኢትዮጵያዊ ይበዳሉ ምናምን። የኢትዮጵያ ሴቶች በርበሬ ነው የሚበሉት። 40 እና 45 ደቂቃ ካልበዳቸው አይረጩም። ሹጣም እንዳንተ አይነት ባቄላ ቆለጥ ቂጡን የተበዳውን ደግሞ እነሱም በርቶ አያስረጭም። አጥንታቸው ጠንካራ ነው። በርበሬ ምናምን እየበሉ ያደጉ ልጆች ናቸው የኢትዮጵያ ሴቶች። ዮኒ ሴጋ ወንድ ብትሆን የአበሻ ሴት ነበር እየበዳ አመት በዓል ሲደርስ ዶሮ ወጥ እየበላ ጥብስ ሲበላ አንተ ቡሪቶ በሊታ ፈርስ በልታ እረዴቢ ክያ መጣ ወደ ውጭ ወጥቼ ልመለስ። አዘቤ እነዚህ ሰዎች እኔ በጣም ነው የሚገርሙኝ። እንግዲህ ቲክቶክ ላይ ነው ያለ ነው። ምንድን ነው በሚዩት ራሳችሁን ዘግታችሁ ቁጭ የምትሉት? ዜና እንደሚያዳምስ ሰው እነዚህ ዜና አዳማጭ ናቸው። ምርጦች የኔዎቹ ናቸው። ስማ የኔዎቹ ጸባይኛ ናቸው። ቁጭ ብለው እኔን እንደ ሙዚቃ ከፍቶ አናቋርጥህም ብለን እኮ ነው። አናቋርጥህም ብለን ነው እኮ። እንዴት ነህ ዳልቻ? ስሚ ትናንት ቆይቻለሁ እኮ ዳልቻ። ጨዋታ አለ አንቺ ጋር ባይዘው አባረውኝ እኮ ነው አማራዎቹ እኮ። ጨዋታ አለ አንቺ ጋር የሚጮህ ሰው አለ ወይ? እሱ ሰውዬ አፉስ ጋር ሲክተች ወይንም ታርጊና ሌላ ሰው ድምጽ ይገባል እና ባይዘው ዮኒ ሴጋ ማለት የዓለም ሞዲተር ቢሆን ስለደርታ ሹጣ ቡሽቲ እዚህ ቤት ዝም ብሎ አይወራ ግን ማለት ነው። ሞዲተር የና ዴቪስ አራሆ መተራ ካሴት ይበር መተ ካኒ ከነምኔ ወሰኑ ካን ራፉዳ ካኒ ከናት ሞዴሬተር ሆ ኦኬ ወይ ሞልቶ ላንሳ ካን ሰው አንዴ ዱበዶ ከሲፍ አና መንበር ባጭ ነው ይራካስ አራና ሳለው ከወርባዩ እና ማስንጀር ይራካስ ነው ጉዳይ ሰማዱ ፍራውል ዱባይ ሄዶ አዋርዶ ኖ እንደዛ ቂጡን ደግሞ በዱት እንደ እናቱ ለብዳ ለምን ነው ያለክስ የነበረው አዋርዶ ላጉት ቡሽቲ ወረኛ ዝም ብሎ ጉረኛ እኮ ነው ይሸርሙታው። አንዷን እኔ ያለሽው ለመጣ ነው ምናምን ብሏት ማለት ነው። እና ችግር የለውም እንዳለው ሰው ሊበዳ ይቆላ እንዳለው ሰው እቀበላለሁ ምናምን ብለው ማለት ነው። እሱ መጥቶ ሲደውል ለምን ብለው ብትሩ ነው ኢትዮጵያ ሄጃለሁ እና እኔ የሚገርመኝ ቆይ የዛኔ ሮዝ ሮይዝን መብዳት አቅቶት መጽሐፍ ቅዱስ ይዞ ተንበርክኮ አልቤርጎስ የሚያለቅስ ሰውዬ ምን አባቱ። እኔ ሚኒሶታ እሱ የበዳውን ሰው አላውቅም። እምስ እንደሚል ሳቃል እንደ ሆዴ ነው። እምስ ይልሳል። ሴቶችን ብር ከፍሎ እምስ ነው የሚልሰው። የሆነ $100 $200 ከፍሎ እኔ ከፈለክ ማለት የሆነች ልጅ አግብታለች እንጂ እምሷን ላፈላት ልጅ አሁን ባል አግብታለች። ስሙን አልጠራም። ሚኒሶታ ራስ ሬስቶራንት ነበር የምትሰራው። ራስንም ቤታሚ እታች ዱካም ማለት ሰው ቤኬን እዛ መሰራ ልጅ ወላይ $200 ከፍሎ ቁሎ አይቆም። እምስ ሲበላ ነው የሚውለው። ልጅቷ ራሱ አወቋት፣ ወላይ አወቋት።
አሁን ወልደ ነው የሚበላዋለች። በቁም ነገር ይመጣል። እምስል ሰው ነው ወደ ቤቱ የሚገባው። አንተ ፍራውን አጠገቡ መቀመጥ አትችልም እኮ